ሰላም ጤና ይስጥልን ውድ ተከታታዮቼ፣ ዛሬ ልተርክላችሁ ያሰብኳት ወይም ያዘጋጀኋት ትረካዬ እንደሚከተለው አቀርባታለሁ። ርዕሷ ዋና መግቢያዋ የጎደለችው ጣትና የጨለማው እስር ቤት ትላለች። ዘመኑ ከብዙ ዓመታት በፊት ነው። አንድ ባለስልጣን ሰውና ሁልጊዜም የማይለየው ታማኝ አሽከሩ አብረው ለአዴን ወደ ጥቅጥቅ ጫካ ያመራሉ። አዴኑ ግን እንደተለመደው አልጋ ባልጋ አልነበረም። ባልታሰበ አጋጣሚ ሰውየው በገዛ ስህተቱ አንደኛውን ጣቱን በስለት ይቆርጠዋል። ደም በኃይል ፈሰሰ። ህመሙ ከአቅም በላይ ይበረታል። ሰውየው በስቃይ ሲጮህ፣ ያ አብሮት የነበረው አስተዋይ አሽከር ግን በተረጋጋ አንደበት ግርማዊ ሆይ አይዘኑ፣ ፈጣሪ የሚያደርገው ነገር ሁሉ ለመልካም ነው አለው። በህመም ክፉኛ የተናደደው ሰውየው ንዴቱን መቆጣጠር አቃተው። ጣቴ ተቆርጦ አካሌ ጎድሎ እያለቀስኩ እንዴት ለመልካም ነው ትለኛለህ? በማለት አሽከሩን ወስዶ ብርሃን በማያውቅ በጨለማ እስር ቤቱ ውስጥ አስቆለፈበት። በሚገርመው ግን ያ ታማኝ አሽከር ወደ ጨለማው ወህኒ እየገባ እንኳ ፈገግታው ሳይጠፋ ይህም ቢሆን ለመልካም ነው ማለቱን አላቆመም ነበር። ከጥቂት ወራት በኋላ ያ ሰውዬ ብቻውን ጥቅጥቅ ባለ ጫካ ውስጥ ለአዴን ይወጣል። በዚህ መሃል ግን ሰዎች ለጣዖቶቻቸውና ለአማልክቶቻቸው የሚሰዉ የዱር አረመኔ ጎሳዎች እንጂ እጅ ላይ ይወድቃል። ሊሰዉት ደሙንም ሊያፈሱት ገመድ አጥብቀው አሰሩት። የጎሳው ጠንቋይ መስዋዕትነቱን ለመቀበል ሰውነቱን በጥንቃቄ ሲመረምር ግን አንዲት ጣቱ እንደጎደለች አየ። ጠንቋዩ በድንጋጤ ጮኸ፣ ይህ ሰው አካሉ ጎድሏል። አካለ ጎዶሎ ሰው ለአማልክቶቻችን መስዋዕት ካደረግን መቅሰፍት ይወርድብናል፣ ፈጥናችሁ ፍቱት ተባለ። ንጉሡ በዕለቱ ከሞት የተረፈው በዚያች በታረደችውና በጎደለችው ጣቱ ምክንያት ብቻ ነበረ። ነፍሱ የተመለሰችለት ሰውዬ እየሮጠ ወደ ቤተ መንግሥት ተመለሰ። በቀጥታም ወደ እስር ቤት አምርቶ አሽከሩን አስፈታውና እያለቀሰ አቀፈው። ወዳጄ ሆይ የእኔ ጣት መቆረጥ ዛሬ ከሞት አተረፈኝ። የፈጣሪ መልካምነት አሁን ገባኝ። ግን ለመሆኑ አንተን ያለ ምክንያት እስር ቤት መጣሌ ለአንተ እንዴት ለመልካም ሆነልህ? ሲል ጠየቀው። አሽከሩም በጥበብ ፈገግ አለና እንዲህ አለው፣ ጌታዬ ሆይ እኔ እኮ ሁልጊዜ ከአንተ አልለይም ነበረ። እኔ እስር ቤት ባታስገባኝ ኑሮ ዛሬ አብሬህ ለአዴን እወጣ ነበር። የዱር ጎሳዎቹ አንተን አካል ጎድሏል ብለው ሲለቁ ሙሉ አካል ያለኝ እኔን በአንተ ፋንታ ይሰውኝ ነበር። ስለዚህ እዚህ መታሰሬ የኔን ሕይወት አተረፈው አለ አሽከሩ። ይህ ታሪክ በውስጣችን ያለውን የእይታ ማዕቀፍ በጥልቀት እንድንፈትሽ ያደርገናል። በስነ ልቦና በሳይንስ ውስጥ ብዙ ለጭንቀትና ለዲፕሬሽን የምንጋለጠው ከራሱ ከክስተቱ ይልቅ ለክስተቱ የምንሰጠው ትርጉም የተዛባ ሲሆን ነው። የአመለካከት ለውጥኛ ማየት የምንችለው የዛሬውን ህመም፣ የፈረሰውን ትዳር፣ ያጣነውን ሥራ ወይም የጎደለውን ጣታችን ብቻ ነው። ነገር ግን ያ ጉድለት ከጀርባው ምን አይነት ትልቅ አደጋን እየተከላከለልን እንደሆነ ማስተዋል አንችልም። ጊዜያዊ ውድቀትን እንደ ጥበቃ ማየት በሕይወቱ ነገሮች እየፈረሱ
የመሰሉህ ዕለት በእውነቱ ወደ ተሻለ መስመር እየተስተካከሉ ሊሆኑ እንደሚችል ማሰብ ብልህነት ነው። ዛሬ ላጋጠማችሁ መዘጋት፣ መከልከል ወይም ማጣት አትማረሩ። ሕይወት አንዳንድ ጊዜ ወደኋላ የምትጎትተን እንደ ቀስት ወደፊት በኃይል ልትወረውረን መሆኑን ተረድታችሁ በነገሮች ሁሉ ውስጥ ለበጎ ነው የሚለውን አስተሳሰብ አዳብሩ። ይህ አስተማሪ ታሪክና ስነ ልቦናዊ ትንታኔ ለብዙዎች የብርሃን መንገድ እንዲሆን እባክዎ ሰብስክራይብ፣ ላይክ፣ ሼር ኤንድ ኮሜንት ፎሎ በማድረግ ለወዳጅ ዘመዶ ያጋሩ። ከልብ እናመሰግናለን። ይህን ያህል ሰዓታችሁን መስዋዕታችሁ ስላዳመጣችሁን ምስጋናዬ ከልብ ነው። ኑሩልኝ፣ ክበሩልኝ።